ፍቅርን የመግለጫ መንገዶች። ፍቅርን በቃል መግለጽ። ፍቅርን በቃል መግለጽ ዋጋ የሌለው የሚመስል መጠኑ ከፍ ያለ ቢሆንም ፍቅር በቃል ይገለጻል። ዋጋ የሌለው የሚመስለን ምናልባት ከልጅነታችን ስናድግ ፍቅርና አድናቆት ያለበትን ቃል ካደግንበት ቤተሰብና አካባቢ እየሰማን ባለማደጋችን ይሆናል። የፍቅርና የአድናቆት ቃል እየተነገርን ካላደግን ፍቅር በቃል ይገለጣል የሚለው ሐሳብ የማይመስል ነገር ሊሆንብን ይችላል። እንደምንወደድ ሲነገረንም ልንደሰት ብንችልም እንደምንወደው ለመናገር ግን አፋችን ይከብደዋል። ቢከብደንም እንኳን በእውቀትና የተሻለው ነገር በመልመድ ልናድግበት የሚገባ ጉዳይ ነው። በተለይ ወንዶች የወደዳችኋትን ሴት ምን ያህል እንደምትወዷት በቃል መናገር ብትለምዱ በጣም ትልቅ ውጤት ታገኛላችሁ። ፍቅርን በስጦታ መግለጽ። ስጦታ ፍቅርን ይገልጻል። ስጦታ ለወደድነው ሰው ያለንን የልብ ይዘት በተጨባጭነት የምናረጋግጥበት አንዱ መንገድ ነው። ስጦታ ዓለም አቀፍ የፍቅር ቋንቋ ነው። ለምንወደው ሰው የሰጠነው ስጦታ ምናልባት ተጠቅሞበት የሚያልቅ ቃል ሊሆን ይችላል። ነገር ግን ውጤቱ በተቀባዩ ዘንድ ለረጅም ጊዜ ሳይረሳ ይኖራል። ይህም ዋናው የስጦታ መጠን ሳይሆን በፍቅር መግለጫነት የተሰጠበት ምክንያት ትልቅ መሆኑን ያሳያል። እውነተኛ ስጦታ መጠኑ ምንም ይሁን ምን ፍቅራችንን ሙሉ አድርጎ ይገልጽልናል። በተሳሳተ መልኩ ስጦታን የሚተረጉሙ የሚሰጡም አሉ። ስጦታ ፍቅርን መግለጫ እንጂ ስህተትን መሸፈኛ ማታለያ አይደለም። ጥፋት ያጠፋ እንደሆነ ወይም ስህተት የሰራሽ እንደሆነ ለፍቅረኛ ስጦታ ይዘህ ሂድ በማለት የሚመክሩ አሉ። ለወደዱት ሰው ይቅርታ መጠየቅና የወደዱትን ሰው ይቅር ማለት መደበኛ የህይወት ስርዓት ሆኖ መቀጠል አለበት እንጂ ስህተትንና ጥፋትን ለመሸፈን መሞከር በራሱ ያለማፍቀር ማረጋገጫ ነው። የሚሰጥ ሰው የሚሰጥበት ልብ ጤናማ መሆን አለበት እንጂ የስጦታው አይነት ላይ ብቻ ማተኮር የለበትም። ስጦታ ዋጋ የሚያገኘው በትክክለኛ ልብ ሲሰጥ ነው። የስጦታ መጠን ትልቅነት ስጦታው የተገዛበትን ዋጋ ሳይሆን ከእውነተኛ ልብ ከውስጥ በፍቅር መደረጉ ነው። ፍቅረኛችን ምን እንደሚያስደስታት ወይም ምን እንደሚያስደስተው ፍላጎቷን በማወቅ ስጦታ መስጠታችን የፍቅረኛችንን ደስታና እርካታ ከፍ ያደርገዋል። በቁሳቁስና በገንዘብ ስጦታ ፍቅራችን ለመግለጽ ከመንቀሳቀሳችን አስቀድመን አመለካከታችንን መለወጥ አለብን። አንዳንድ ሰዎች ስጦታ የሚሰጡት ለራሳቸው ጉዳይ ገንዘብ ከሚያወጡበት መጠን ጋር በማነጻጸር ነው። በንጽጽራቸውም ለራሳቸው ካደረጉት ያነሰ መሆኑን ማረጋገጥ ይፈልጋሉ። በዚህ አመለካከት ስጦታ መስጠት ጥሩ አይደለም። እንዲያውም መግዛት ከቻለን ለኛ ያላደረግነውን ነገር ቢሆን ለፍቅረኛችን በምናደርግበት ጊዜ ለፍቅረኛችን ምን ያህል ቦታ እንዳለን ለመግለጥ ያግዘናል። ልዩ ጊዜ በመስጠት ፍቅርን መግለጽ። ልዩ ጊዜ መስጠት በጊዜ ርዝመት መጠን ብቻ ሳይሆን በጊዜው አይነት የሚለካና ፍቅረኛሞች ደስ የሚሰኙበት ሊሆን ይገባል። አስበንበት ጊዜ ለመስጠት ብለን ተገናኝተን ባለመግባባትና በመቀየም የምንለያይ ከሆነ ጊዜውን ፍቅራችንን ለመግለጥ አልተጠቀምንበትም። በተገናኘንበት ጊዜ ግን ስሜትን፣ ሐሳብንና ፍላጎትን በመለዋወጥ አንዱ ሌላውን በመረዳትና በትኩረት በማዳመጥ በጋራ ጊዜ ስናሳልፍ ፍቅራችን መግለጫ ይሆናል። ስለዚህም ፍቅር የሚገለጸው በወሲብ ግንኙነት ብቻ ሳይሆን በብዙ መንገዶች ነው። ሰናይ ጊዜ።